10 ወርቃማ የስኬት ህጎች ናቸው። ስለዚህ እነዚህን ቪዲዮ ከመጀመራችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። 10 የስኬት ወርቃማ ህጎች የሚባሉት አንደኛ 100% በራስህ ላይ ኃላፊነት ውሰድ። ለምሳሌ ሶሻል ሚዲያ የምትጀምር ከሆነ ራስ ኃላፊነቱን ውሰድ። ማንንም አታስገባበት ሶሻል ሚዲያ ስራ ውስጥ። ለስራ አልስራ ብለህ ሰውን አትጠይቅ። ከጀመርክ ራስ ጀምር፣ ካቆምክም ራስህ በራስህ መንገድ ሰው ስላለህ አታቁም። 100% በራስህ ኃላፊነት ይኖር ማለት። ሲቀጥል ደግሞ ማማረርህን አቁም። አታማረር፣ ባለ ነገር አመስግን። ይሄ ማለት ከፈጣሪ ጋር እናገናኘው። ፈጣሪ አንተን ወደ ሶሻል ሚዲያ ያመጣ ሊለውጥ ሊሆን ስለሚችል አንተ ማማረርህን አቁም፣ አታማረር። እና ደግሞ አሁን የምሬት ስሜት ሲሰማ ወይ በምትሰራው ነገር በምትሰራው ስራ ላይ የሆነ የመሰላቸት አይነት ስሜት ሲሰማ ሰዎች ሰርተው የደረሱበትን ቦታ አስብ። አንድ ሰው ሶሻል ሚዲያ ሲጀምርና አሁን ያለበት ሁኔታ አይተህ አንተ ውጤታማ የማትሆንበት ምንም አይነት ምክንያት ስለማይኖር ምንጊዜም የተለወጡ ሰዎችን አስብ ማለት ነው። ሁለተኛው ደግሞ ለምን እንደጀመርክ ወቅ። ሶሻል ሚዲያን ስትጀምር ለምንድን ነው የጀመርኩ ብለህ ራስን ጠይቅ። ዝም ብለህ አይደለም ሰው ስለጀመረ ወይም ቲክቶክ ለመጨፈር አይደለም መግባት ያለብህ። እውነታዊ ስራ የሆነ የሚያስመሰግን አንተ የሚያስተዋውቅ ነው እንጂ ብር የምታገኝበት ብቻ ለአንተ በቂ አይደለም። ስለዚህ ለምን ጀመርኩኝ ብለህ ራስህን ጠይቅ። ወደ ሶስተኛው ስንሄድ ደግሞ ሁሌም ዲሲፕሊን ይኑርህ። ጠንካራ ማንነት ገንባ በየቀኑ ማለት ነው። ስፖርት ስራ፣ ለራስ ጊዜ ይኖርህ። ሶሻል ሚዲያ የምትሰራበትን ታይም ገደብ አድርግለት። ቲክቶክ የምትሰራበትን ታይም ገደብ አድርገህ ስራ። ስለዚህ በዚህ ስታደርግ እንዴት ነው የምትሆነው? አንተ ዲሲፕሊን ይኖራል። ዲሲፕሊን ግዴታ ነው። አራተኛው አንድ ነገር ስትጀምር ግዴታ ትልቅ መሆን አይጠበቅበትም። ከ10 ፎሎወርስ መጀመር ቀላል አይደለም። ከ10 ሰብስክራይብስ መጀመር ቀላል ስላልሆነ ከትንሽ ነገር ሲጀምር አመስግን። ሁሌም ከትንሽ ነገር መጀመርን ልመድ። ከትልቅ ሲጀምር ጉዳቱም ትልቅ ነው፣ ግን ከትንሽ ሲጀምር ጉዳቷም ትንሽ ነው የምትሆነው። ስለዚህ ከትልቅ ነገር መጀመርን አትልመድ። ከትንሽ ነገር ጀምር። ትንሿን ነገር ትልቅ እንደምታደርጋት ውስጥን አሳምነው። አምስተኛው ክህሎት ገንባ እንጂ ምስል አትገንባ። እንዴት ነው ይሄ አባባል? አንድ ሰው ክህሎት ማለት ሀሳብ ነው አይደል? ዝም ብለህ በሀሳብ አትኑር። ወደ ተግባር ግባ፣ ወደ ዓላማ ግባ፣ ወደ ስራው፣ ወደ ዋናው ዓላማው። ማሰብ ብቻ አንድን ነገር ሰራኸው ማለት አይደለም። ስለዚህ ወደ ተግባር መግባትን ደረሰ። ሁሌ ማውራት ብቻ ለአንተን ውጤታማ ወይም ስኬታማ አያደርግም። ጊዜና ጓደኛን ተጠንቀቅ። ስድስተኛው እንዴት ነው ጊዜና ጓደኛ ሲል እንዴ ምን ለማለት ፈልጎ ነው ካላችሁኝ ደግሞ ጊዜ እና ጓደኛ ተጠንቀቅ። ጊዜ እንዳይጠፋብህ ጠብቀው፣ ጓደኛን ደግሞ እንዳያጠፋ ጠብቀው ማለት ነው። ጓደኛ አንተን የሚጋፋ ከሆነ እንደዚህ አይነት ወደ ስኬት መስመር ስገባ ሚይዝህ ከሆነ ደልተው፣ በቃ ምንም አይጠቅምም። እንደማይረባ እንደ ኖርማል ፋይል አድርገህ እንደማይሰራ አፕሊኬሽን አድርገህ ቁጠረውና አጥፋው። በቃ አለቀ። ከሱ ራቅ ወይ እሱን እንዲርቅህ አድርገው። ስለዚህ ጓደኛና ጊዜህን ተጠንቅቀ ያዛቸው። ሰባተኛው ደግሞ ህመማችሁን እንደ ነዳጅ ተጠቀሙት። አንድ ነዳጅን ቁጭ አድርጋችሁ ወይ መሬት ላይ አፍስሳችሁ ክብሪት ብለኩሱበት በጣም በኃይል ይነዳል። ስለዚህ እናንተ ደግሞ ህመማችሁን አቅፋችሁ አትኑሩ። ህመማችሁን መነሳሻ አድርጉት። ዛሬ ወይኔ ማጣታችሁን ወይኔ አጥቼ የለ ስራ በሰራ አገኛለሁ። ስለዚህ ያንን በማጣትህ አንተ ትልቅ ቦታ መድረስ መቻል አለብህ እንጂ በማጣትህ ታንቀ መሞት የለብህም። ስለዚህ ህመምህን እንደ ነዳጅ ተጠቀመው። ስምንተኛ ደግሞ እውነተኛና ታማኝ በቃልህ ዋል። ሁልጊዜም ታማኝ መሆን ግዴታ ነው። እውነተኛ መሆን ግዴታ ነው። በእግዚአብሔር ዘንድም በምድር ላይም እውነተኛና ታማኝ ስትሆን ነው ህይወትህም ላይፍም የሚስተካከል። ስለዚህ እውነተኛ ታማኝ መሆን አለበት። ዛሬ ማታ 3 ሰዓት ቪዲዮ እለቃለሁ ካልክ በታማኝነት ልቀቅ። እውነተኛ ደግሞ ስልህ አሁን ይሄ ታማኝነት ነው የነገርኩ። እውነተኛ ስልህ ደግሞ አንተ የሳልከው ተምኔል ወይም የሰራው ዲዛይን ያደረግከው ተምኔል እና ቪዲዮ ተመሳሳይነት እንዳለው እውነተኛ መሆን አለበት። ተምኔሉ ሌላ ቪዲዮ ሌላ ከሆነ አንድ ጊዜ ተመልካች ልታገኝ ይችላል፣ በቀጣይ ግን አታገኘውም። ምክንያቱም ይሄ ባለፈው እንደዚህ ያደርገኛል ብሎ አንሰብስክራይብ ያደርጋል፣ ሰብስክራይብ ያደርግ ራሱ ማለት ነው። ዘጠነኛ ደግሞ ትክክለኛ ችግር ፍቱ። የማይፈታ ነገር አትፍቱ። ለምሳሌ አንተ እግሩ የተቆረጠን ሰው ማዳን አይችልም። ስለዚህ የማይሆን ነገር ላይ አትልፋ። ትክክለኛ ችግር ላይ መፍትሄ ለመፈለግ ተነስ። አስረኛው ሁሌም ተማሪ ሁኑ ነው። አንድ በያዛችኋል ነገር ላይ 10 ዓመት አስሩበትም። ዛሬ ያወቃት እውቀት ነገ የሆነ ነገር ትጨምራለች። ቲክቶክም ከሆነ አፕዴት ይኖራል፣ አዲስ ፊቸር ያመጣል። ዩቲዩብም እንደዛው። ስለዚህ እናንተ በየሰዓቱ አዲስ ፊቸር ሲያመጣ እናንተም አብራችሁ ማወቅ አለባችሁ ማለት ነው። ስለዚህ አዲስ ፊቸር ባመጣ ቁጥር ቲክቶክንም ዩቲዩብም መከተል አለብህ፣ ማወቅ አለብህ። ለማወቅ ዝግጁ ሁን። ይሄ ቪዲዮ እንደሚመቻችሁ ወይም እንደሚመቻ አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ።